ዛሬ አንድ በጣም ትልቅ አስገራሚ ሙከራ እናደርጋለን። ምግብ የሚወደደው በሚገኝበት ቦታ ነው ወይኑንስ ሌላ ምክንያት ይኖረዋል? ዛሬ ይሄ እውነት መሆኑን በዚህ ቪዲዮ እናረጋግጣለን። ሰፈር ውስጥ በምትገኝ ትንሽዬ ምግብ ቤትና በከተማችን በትልቁ ሆቴል ሽሮ በመግዛት እናረጋግጣለን። በመሃላቸው ምን ያክል የብር ልዩነት ይኖር ይሆናል? እዚህ ላይ ግን የምናወዳድራቸው በገንዘብ ብቻ ሳይሆን በአቀራረብ በጣዕምና በመጠንም ጭምር ነው። በመጀመሪያ ሰፈር ውስጥ ወደምትገኘው ምግብ ቤት እንሄዳለን። ሽሮ አድርጊልኝ። አንድ ሽሮ። ሂሳብ ስንት ነው? 120። በሰፈር ውስጥ የበላነው ሽሮ ይሄንን ይመስላል። በቀጣይ በከተማችን ውስጥ በሚገኝ ወደ ትልቁ ሆቴል እናመራለን። እዚህ ጋር ባጃጅ ይዘን ነው የምንሄደው። አሁን ያለነው በከተማችን ትልቁ ሆቴል ሃይሬ ሪዞርት ነው። ሽሮ አለ አለ። አዎ የሚጠጣ ኮካ፣ 2 ኮካ፣ አንድ ሽሮ እና 2 ኮካ ይሻላል።
ሂሳብ ካሽ ነው። አዎ በዚህ መልኩ በልተን ጨርሰናል። አሁን ነጥብ የምንሰጥበት ሰዓት ላይ ደርሰናል። መጀመሪያ ከመስተንግዶ የምንጀምር ይሆናል። መስተንግዶ እንዳያችሁት እዚህኛው ኖርማል ቤት እንደሚስተናገደው ተስተናግደናል። ከከተማችን ትልቁ ሆቴል ግን ያየነው መስተንግዶ እጅጉን በጣም ለየት ያለ ነበር። በጣም ከሚባለው በላይ ሌክዠሪ በሆነ መንገድ ሲያስተናግዱን ነበር እና የዚህን ውጤት የሚወስደው የከተማችን ትልቁ ሆቴል ሃይሌ ሪዞርት ይወስደዋል። አሁን ደግሞ ወደ ቴስቱ እንሄዳለን። ቴስቱን እንዳየነው የትልቁ ሆቴል አሪፍ ነው፣ ለስለስ ያለ ነገር ነው። ግን ደግሞ ሰፈር ውስጥ የበላነው ሽሮ እጅጉን በጣም ይጣፍጥ ነበር፣ የእናት ሽሮ ማለት ነው። እና የዚህ ነጥብ ደግሞ የሚወስደው ሰፈር ውስጥ የምትገኘው ትንሿ ምግብ ቤት ጣዕምን ይወስዳል። መጠኑ ሁለቱም እኩል ነው። ስለዚህ ለሁለቱም እኩል ነጥብ እንሰጣቸዋለን። የዋጋቸው ልዩነት ደግሞ ትንሿ ቤት ሰፈር ውስጥ የምትሸጠው ምግብ ቤት በ120 ብር የበላን ሲሆን በከተማችን በግዙፉ በትልቁ ሆቴል ደግሞ በ300 ብር የበላ ነው። በመሃላቸው የ180 ብር ልዩነት አለ። ግን እኛ ከዛ ሄደን ኮካም ተጠቅመን ነበር። ስለዚህ ዋጋ የሚወስደው በ180 ብር በመብለጥ የከተማችን ትልቁ ሆቴል በዋጋ በልጧል። የዛሬው ቪዲዮ ይሄንን ይመስላል። ለእናንተ የተመቻችሁን በኮሜንት አስቀምጡልኝ። በሌላ ጸዴ በሆነ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ።